በ2007 ላይ ወጣቱ ሊዮኔል ሜሲ በበጎ አድራጎት የፎቶ መነሳት ፕሮግራም ላይ አንድ የ6 ወር ህፃን እያጠበ ፎቶ ተነሳ። ያ ህፃን ማን እንደነበረ ታውቃላችሁ? ዛሬ የስፔን ተስፋ የስፔን ድንቅ ኮከብ ላሚን ያማል ነበር። ከዚያ በኋላ አመታት አለፉ። ሜሲ ዓለም ምርጥ ተጫዋች ሆነ። ላሚን ያማልም ከእግር ኳስ ታላቅ ተስፋዎች አንዱ ሆኖ አደገ። አሁን ደግሞ እጣ ፋንታ ሁለቱን ሰዎች በዓለም ዋንጫ ፍጻሜ ሊያገናኛቸው ነው። በአንድ በኩል የአፈ ታሪክ ኮከብ ሜሲ፣ በሌላ በኩል የአዲሱ ትውልድ ኮከብ ላሚን ያማል ሊገናኙ ነው። ላሚን ሜሲን በጣም ያደንቀዋል። እንደ ሮል ሞዴል አድርጎ በልጅነቱ ያየው ነው። ሜሲም የድሮ ልጅነቴን ያስታውሳል ይላል። ይህ የዋንጫ ጨዋታ ብቻ አይደለም፣ የሁለት ትውልዶች ታሪካዊ ግጥሚያ ነው። እናንተ ማን ያሸንፋል ብላችሁ ታስባላችሁ? ሜሲ ወይስ ላሚን ያማል? አስተያየታችሁን በኮሜንት አጋሩ።